ሰላም ሰላም ዩቲዩብ እንዴት ናችሁ? ኢትስ ቢፋ ዛሬ በሚገርም ቪዲዮ አንስቼላችኋለሁ። የዛሬ ቪዲዮአችን የሚሆነው አሜሪካ ውስጥ ተቀምጣችሁ እንዴት ነፃ ስልክ ማግኘት እንደምትችሉ ነው። ወደ ቪዲዮ እንደነገርኳችሁ ይሄንንም ነገር ማድረግ የምትችሉት አሜሪካ ውስጥ ግዴታ ስልክ ቁጥር ሊኖራችሁ ይገባል። መጀመሪያ ላይ አሜሪካ ውስጥ ስልክ ቁጥር ካላችሁ ወደ ተለየ አሁን ካላችሁበት ኬሪየር ወደ ተለየ ኬሪየር ማለትም አሁን ቲ-ሞባይል፣ ቨራይዘን፣ AT&T ወይም ቡስ ሞባይል ካላችሁ እሱን ነምበር ይዛችሁ ወደ ሌላኛው ኬሪየር በመሄድ እንደ መቀበያ ነፃ ስልክ ይሰጧቸዋል ማለት ነው። እኔ እጠቀም የነበረው የቲ-ሞባይልን ላይን ነበረ፣ ኬሪየር ነበረ የምጠቀመው። ግን አሁን ትንሽ ገንዘቡን ከፍ ስለሚል አሁን ዝቅ ያለ የቡስት ሞባይል የሞባይል ፕላንን ለመጠቀም አስቤያለሁ። ከቡስት ሞባይልም የረከሰ ሚንት ሞባይል የሚባል አለ፣ ግን ትንሽ አልተመቸኝም። እሱ ያላቸው ነገር ትንሽ ደስ አይልም። ለዛ ብዬ ቡስት ሞባይልን መርጫለሁ። ከነዚህ ሁሉ ኬሪየሮች ውስጥ ቡስት ሞባይል ላይ እንዳደላ ካረገኝ ነገር ዋነኛው $25 forever ነው። $25 እስከ ዘለዓለም ድረስ $25 ነው ክፍያው። ይሄ ማለት በጣም አሪፍ ነው። የማይቀያየር ወጥ የሆነ ክፍያ ሲኖር በጣም ደስ ይላል። በ$25 በጣም ተገቢ የሆነ በጣም ምርጥ የሆነ ኮኔክሽን ዳታ ስፒድ አለው። ትራንስፈር ለማድረግ ከሚያስፈልጉ ነገሮች መካከል ያላችሁበት ኬሪየር አካውንት ነበር እና ትራንስፈር ፒን ያስፈልጋቸዋል። እነዚህ ሁለቱ ነገሮች በጣም ወሳኝ ናቸው። አሁን የምትቀይሩበት ኬሪየር ስትሄዱ እነዚህን ሁለቱ ነገሮች ነው የሚጠይቋችሁ። እነዚህን ሁለቱ ነገሮች ካሏችሁ በጣም ቀላል ነው። ሌላኛው ሄዳችሁ ጀስት ትራንስፈር ማድረግ ፈልጌ ነው እንደዚህ ኬሪየር ነበረኝ፣ ትራንስፈር ፒን እና አካውንት ነምበር ይዤ መጥቻለሁ ብላችሁ ስትነግሯቸው ስትሰጧቸው ያንንም ቁጥሮች እነሱ ወደ ፕሮሰሱ ይሄዳሉ ማለት ነው። ያለውን ነገር ደግሞ ውስጥ ገብቼ እንዴት እንደሆነ ምን እንዳላቸው ማሳያቸው ይሆናል። ውስጥ ገብቼ እንድቀርጽ አልፈቀደልኝም። አረው ነው ፕራይቬሲው ደብሮን ነው መሰለኝ። ግን ስልክ ይዘን ወጥተናል። ኢንኬትስ ሞቶሮላ 5G ሞቶሮላ ስታይልስ 5G ነው። በቤት ገብተን ደግሞ አንቦክስ አድርገን እናየዋለን ማለት ነው። እንደምታዩት የመጣልን ሞቶ 5G ዛይስ ሄሎ ነው። ይሄ ሲሆን ሲንከፍተውም ውስጡ የምናገኘው ስልኩ እንደዚህ ተቀምጦ እናገኘዋለን። ደስ የሚለው ፓርት ደግሞ ኤስ ፔን አለው። እንደ ሳምሰንግ አልትራዎች ኤስ ፔን ያለው ሲሆን በዚህ ኤስ ፔን በጣም ብዙ ነገሮችን ማድረግ እንችላለን። ይሄኛው ካሜራ 50 ሜጋፒክስል ሲሆን ከታች ያለው 13 ሜጋፒክስል ነው። ፍሮንት ካሜራው ደግሞ 32 ሜጋፒክስል የሚይዝ ሲሆን የጀርባ ያለው ካሜራ አልትራ ዋይድ 0.5 ማክሮ ሞድ የሚኖረው ሲሆን የሚታያቸው እንደሆነ በጣም ጥርት ያለ አሪፍ ነው ሲኖረው። ፍሮንቱ ደግሞ እንደምታዩት በጣም ጥሩ ያው እንደ ትልቆቹ ስልኮች ባይሆንም በጣም አሪፍ የሆነ ጥራት ያለው ፉል HD 4K የሚቀርጽልን ካሜራ ነው ማለት ነው። ስልኩ በ128GB ራም የሚመጣ ሲሆን አንድሮይድ 14 የሚታያቸው እንደሆነ አላውቅም፣ አንድሮይድ 14 አለው። የዛሬ ቪዲዮአችን ይህንን የሚመስል ሲሆን በቀጣይ ደግሞ አሪፍ ቪዲዮዎችን ይዤላችሁ ስለመመጣ ይህን ቻናል ሰብስክራይብ በማድረግ መከታተል ትችላላችሁ።